ወንጌል ተሰብኮ በየመንገዱ መጽሐፉን ይዞ ሴቱና ወንዱ ከቀድሞ ይልቅ አቃቤ እምነት ቃሉን ሲመክት ትውልድ እንዳይስት በዚህ ሁሉ ላይ ሚዲያው ቢጨመር ስንቱን ያልዳነ በሳብን ነበር። ዛሬ ለዩቲዩብ እይታ ብለን ምስባክ ስንደፍር ወንጌልን ንቀን የውሸት ትርኢቶች መድረኩን ሞሉ። መሳቂያ ሆንን በውጪ ባሉ ገንዘብ ሚዘርፉ በገስታ ውስጥም እነዚህ ሰዎች ከኛ አይደሉም። ዘይትና ጨው ሚሸጡ በኢየሱስ ስም እነዚህ ሰዎች ለዩልን ከኛ አይደሉም። መረጃን ሰምተው የሐሰት ሚተነብዩም ለዩልን እነዚህ ሰዎች ከኛ አይደሉም። ድሃም ሚንቁ ልብስን ያዩ ወንበር ሚሰጡም እነዚህ ሰዎች ከኛ አይደሉም። ሚወዛወዙ የውሸት በአምልኮ ስም እነዚህ ሰዎች ከኛ አይደሉም። ወንጌልን ትተው የማነቃቂያ ንግግር የሚያደርጉትም እነዚህ ሰዎች ለዩልን ከኛ አይደሉም፣ ከኛ አይደሉም።